አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወለላ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት የኤቢሲ 3 ደጃጅ አሰራር ነው ማለት ነው። ኢንሻአላህ በጥሞና ተከታተሉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አበረታቱን። ለምታበረታቱን ደግሞ ከልብ እናመሰግናለን። ኢንሻአላ ሽንኩርት በእንደዚህ ከትፌ ትንሽ አማስለዋለሁ በሰል እስካለ ድረስ ማለት ነው። ከዛ ትንሽዬ ዘይት ጨምርበታለሁኝ። ሽንኩርቱ በደንብ እስከሚበስል ድረስ አማስለዋለሁኝ። የሆነ ማር ከለር እስከሚሰጥ ድረስ ማለት ነው። ዶሮ ለአራት ቆራርጬዋለሁ። ዶሮውን ደግሞ በደንብ እናጥባለን ማለት ነው። ከዛ ሽንኩርቱ በእንደዚህ መልኩ እየበሰለልኝ ነው። ከዛም የታጠበውን ዶሮዬን እንደዚህ መልኩ አስቀምጥበታለሁ ማለት ነው። ከበሰለው ሽንኩርቴ ላይ በደንብ በካልና በሎሚ በምልህ በጨው ማለት ነው። በደንብ አድርጋችሁ ዝፍዝፍ አድርጋችሁ ጣውት ማለት ነው። ዶሮ በደንብ ካልታጠበች ትሸታለች እና ሳምራችሁ ዝፍዝፍ አድርጋችሁ ጣውት። ከዛ እንደዚህ ቅመሙ ጋር እንዲዋሃድልና ወጋ ወጋ እናደርገዋለን ማለት ነው። በስኪ ነው ወጋ ወጋ እናደርገዋለን። ሁሏንም እንደዚህ ማለት ነው። በእንደዚህ መልኩ እናደርገዋለን ማለት ነው። ከዛ በኋራት ያላችሁን በኋራት ያኔ ቅመማ ቅመም ያላችሁን ቅመማ ቅመም መጠቀም ይቻላል። ትንሽዬ ላሁን ዝብዳ ቅቤ አድርጌበታለሁ ማለት ነው። ቅመማ ቅመም ደግሞ ያላችሁን ሁሉ እኔ የተፈጨ ነጭ ሽንኩርት፣ የተፈጨ ዝንጅብል፣ ባህራት ሙሸከል እና ባህራት ከሙን ካሬ አድርጌ አዘጋጅቻለሁኝ። እንደገና ሙካባት ማጂ አንድ ጨምሬያለሁ። እነዚህ ናቸው ቅመሞቼ። ያለውን ቤት ያለውን ቅመም መጨመር ትችላላችሁ ማለት ነው። ከዛ እንደዚህ ላውን ተጨምሩትና እስከሚዋሃድ ድረስ በራሱ በመቁሉ እናመሰዋለን ማለት ነው። ከዛ የተወሰነ ገጥመዋለሁኝ እንደዚህ እንዲያለ ባህራቱ አብሮ እንዲዋሃድ ማለት ነው። ከዛ እንደዚህ ሆኗል። ከዛውን እገልበዋለሁ ያኔ አማስለዋለሁ፣ እገለባብጠዋለሁኝ።
ከዛ ገጥመዋለሁ። ከዛ ድንች ከተፌ እንደዚህ ላውን ጨመርኩበት ከበሰለልኝ በኋላ ማለት ነው። እንትን የለኝም ያንን ምንድነው ስሙ የበቀሎ ዱቄት ስሙ ጠፋብኝ። ብቻ ጠፋብኝ ስሙ። እሱ ዱቄቱ አንድ ማንኪያ ምናምን የሚደረግ ነበር። እሱ ስለሌለኝ እንዳዋፈር ድንች ተጠቅሜያለሁ ማለት ነው። ያው ቤት ባፈራው ከዛ የሚበቃኝን ያህል ውሃ መጨመር፣ ትንሽዬ ባጭሯ ነው የሚሆነው። ይሄ እያደረገ እያየሁት ከመጣጠቤ በኋላ ጨምራለሁ ማለት ነው። እስካሁን ድረስ ውሃ አልጨመርኩም፣ ራስ በራሱ ነበረ። ከዛ ገጥመዋለሁኝ የተወሰነ እንደዚህ አሁን ሆኖልኛል። እንደውም አማስለዋለሁ። ማሻአላ በስሏል። ትንሽዬ ውሃ ጨምርበታለሁ። ያለው ውሃ መጦታል። ከዛ እንደዚህ ድንቹም እንደመብሰል ብሎ ዋፍሮልኛል ማለት ነው። በዛት የሚገርመው ስሙ ጠፋብኝ። የበቀሉ ዱቄት የሚይዘው እዚህ ስኳር፣ ትንሽዬ ስኳር። አሁን ግብአቶቹን ደግሞ ልጨምር ማለት ነው። 2 ማንኪያ ስኳር እኔ ጨምሬያለሁ፣ እናንተ እንደፈለጋችሁ። ከዛ እንደገና ኸል ነው ትንሽ ጨምራለሁ። እናንተ በማንኪያ በሚላጋ መለከት፣ እኔ ግን ዝም ብዬ በጭምር ነው የማደርገው። መጠኑን ስለማውቀው ጭምር ነው የማደርገው ማለት ነው። ከዛ ኤቢሲ ሶስ የሚባል አለ፣ ይሄ ማለት ነው ኤቢሲ ሶስ። እሱን እጨምራለሁ 2 ማንኪያ። በዛ መጨመር ትችላላችሁ እናንተ። እኔ ግን ግምቱን ስለማውቀው እንደዚህ በግምት ነው የምጨምረው። ከዛ ደግሞ ሶይ ሶስ የሚባል አለ፣ ያሳያችኋለሁ። ሶይ ሶስ የሚባል ሶይ ሶስ ይሄ ነው ማለት ነው። ይሄን ደግሞ ያው በግምት ጨው ምናምን አይጨመርም። ያኔ ማጂ አንድ ሙካባ ብቻ ነው የሚጨመረው። ከዛ እንደዚህ እገልበዋለሁኝ። ከዛ በኩብዝም በዳቦ ምናምን መበላት ይችላል። በነጭ ሩዝ ነው እኔ የሰራሁት። በነጭ ሩዝ እንደዚህ እያማረ ይመጣል ማለት ነው። ጣዕሙ ማሻአላ ነው። አሁን ገጥመዋለሁ ትንሽ ተክንል ማለት ነው። የመጨረሻው ነው። አሁን የበሰለ ነው። በቃ እንደዚህ ትንሽ ገጥመውና ትንተከተካለች ራሷ ማለት ነው። ሩዝየው እንደዚህ በስሏል ማለት ነው።
ከዚህ እንደዚህ ተንተክትኳል። በዚህ መልኩ እየበሰለ ነው። ከዛ እንደ ገለባበጠውና ገጥመዋለሁኝ። ከዛ መጨረሻ ቢልዓፊያ ይባላል ማለት ነው። ያችሁት ድንቿ ወፍሮልኛል። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ኢንሻአላህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበል። ቢልዓፊያ ብያለሁ። ከዚህ በኋላ ምንም አያስፈልገውም። አሰላሙ አለይኩም ወረህመቱላህ ወበረካቱሁ።